ሞት ሲባል ሲጀመር ሁለት መልክ አለው። አንደኛው ሞተ ስጋ፣ ሁለተኛው ሞተ ነፍስ ነው። ሞተ ነፍስ ማለት ከእግዚአብሔር መለየት ነው። የነፍስ ሞት አለባት እንዳንል አስቀድሞ መልአኩ ቅዱስ ገብርኤል እግዚአብሔር ካንቺ ጋር ነው ያላት ናት። እግዚአብሔር ተለይቷት አያውቅም ገና ከማኅፀን ጀምሮ። ስለዚህ እመቤታችን ቅድስት ድንግል ማርያም ይሄ ሞተ ስጋ አለባት እንላለን እንጂ ሞተ ነፍስ አለባት አንልም። በስጋ ለምን ሞተች የሚለው ደግሞ ጥያቄ ሲነሳ የወደቀ ስጋ ካልያዘች ለምን ሞተች አለ። እንደው የወደቀ ስጋ ስላላት አይደለም፣ ሰው ስለሆነች ነው የምትሞተው ወይም የሞተችው። ክርስቶስ አምላካችን የሞተው ለምንድን ነው? ኮራፕትድ ስጋ ስላለው አይደለም። የወደቀው ስጋ አይደል የለበሰው? የወደቀ አይደለም፣ ውድቀት የሚስማማው ግን ደግሞ ሞት ይስማማዋል ማለት ደግሞ አዳም ከበደለ በኋላ የአዳምን በደል ለማራቅ የመጣ ስለሆነ አምላክ ሞተ አይደለ? ይሄ ሞት በሰውነቱ የመጣ ነው እንጂ ሞት የሚስማማው አካል ስለያዘ ነው እንጂ የወደቀ ስለሆነ አይደለም። ያው እመቤታችንም እንደዛው ሞት የሚስማማውን ስጋ ይዛለች። የሞተችው ግን አዳም በሞተበት አሟሟት አይደለም። አዳም የሞተው በኃጢአት ነው። ድንግል ማርያም የሞተችው ሰው ስለሆነች ነው። አሁን እንኳን እሱ አይቅርና እኔም አንተም ሌሎቻችን እስካሁንም በክርስቶስ ክርስቲያን ሆነው በስጋና በደም በጥምቀት ከብረው የሚሞቱ ሰዎች እንኳን አዳም በሞተው ሞት አይደለም የሚሞቱ፣ ክርስቶስ በሞተው ሞት ነው። እና አሁን እኛ ልብ ብለን ማስተዋል ያለብን ብዬ የማስበው በሊቃውንቱ አገላለጽ ሀደግነ ቀዳማየ አበ የቀደመውን አዳምን ተው ነው ማለት አባትነቱን ካድ ነው ማለት አይደለም። አባታችን ነው አሁንም። ነገር ግን በሱ መንገድ አይደለም ያለ ነው። አሁን እኛ ዳግማዊውን አዳም ነው እየተከተልን ያለ ነው። እምንሞተው እንደ ክርስቶስ እንጂ እንደ መጀመሪያው አዳም አይደለም። ድንግል ማርያም የሞተችው እንደ መጀመሪያው አዳም አይደለም፣ እንደ ሁለተኛው አዳም እንደ ልጇ እንደ ኢየሱስ ክርስቶስ በኋላ ስለሆነ ሙሉ በሙሉ ተለውጧል። ለዚህ አንድ ምሳሌ ልስጥ። የክርስቶስ ሞት አንዱ ምሳሌያችን ነው። አሁን እሱ እንዳልኩት የሞተው በፈቃዱ ነው፣ በስልጣኑ ነው ሊባል። ድንግል ማርያም እውነት ነው በፈቃዱ አይደለም የሞተችው። ሰው በመሆኗ ፈቃዱ አለ። መቼም አልሞትም ልትል አትችልም። ነገራችን ላይ አልሞትም ልትል አትችልም። ግን በሰው ላይ የታወጀ ሞት ነው። ይሄንን ለራሱ ወስዶታል ክርስቶስ። እናቱ ድንግል ማርያም ሞታል። የሞተችው ግን በሰውነት ነው። ክርስቶስ ይሄ ስልጣን ፈቃድ የሚለው እሱ መለኮታዊ ባህሪን የሚገልጥ ነው እንጂ የሞተው ሰው ስለሆነ ነው። ሰውነቱ ላይ ፈቃድ አለ፣ ስልጣን አለ። በፈቃዱ ነው የሞተው። ከድንግል ማርያም የሚለየው ይሄ ነው። ሞት